የቢላልን ሀገር የነነጃሽን በዝነት አይንህ ያት አንተው ያ ረሕማን የቢላልን ሀገር የነነጃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንደት ናችሁ? ሰላም ናችሁ ወይ? ደህና ናችሁልኝ ወይ? ውድ ሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኛ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። ላይክ፣ ሼር፣ ሰብስክራይብ አድርጉ። እስቲ ሰብስክራይብ አድርጉኝ፣ ሰብስክራይብ አድርጉኝ። የምታረጉ ደግሞ እጅግ አድርጌ አመሰግናለሁ ውዶችዬ። ምናልባት ለእናንተ ሰብስክራይብ ማድረግ ምንም ላይሆን ይችላል። ስለዚህ ሰብስክራይብ አድርጉኝ ማለት ነው። እና እንዴት ናችሁ? ሰላም ናችሁ ወይ? ይቅርታ። እና ዛሬ ደግሞ የዛሬ ርዕሳችን ማለት ነው በባለፈው እንደተነጋገርነው የባለፈ ምንድነው መተን ቶሎ ለምን እንሄዳለን በሚለው ነበር። ያው እንግዲህ አንዳንድ ጊዜ ኢትዮጵያ ያላችሁ የማይሆን ነገር አትበሉ፣ ይሄን አታምጡ፣ ይሄን እንዳታርጉ እያላችሁ እዚያ ያሉትን ቀልብ አትስቀሉ ማለት ነው። ይሄንን ስል ግን በጣም ይቅርታ ማለት እኔም የደረሰብኝ ነገር ስለሆነ ነው። እቃ አታምጡ ምናምን ባዷችን መተን እዚህ ምን እናድርግ? ምንም አይመጣጠንም። እና ከዛ አንጻር ነው ውዶቼ እንደዛ ያልኩት። አሁንም ቢሆን ይሄን ነገር ሊታሰብበት ይገባል ማለት ነው። በቃ በመጠኑ ሳይበዛ የሚያስፈልገው ሊገዛ ይገባል ማለት ነው። ምክንያቱም ሲታሰብ ራሱ ዋጋው ከዛ እዚህ ይለያያል። እዚህ ያለው በጣም ውድ ነው እና እላችኋለሁኝ። የዛሬ ርዕሳችን ደግሞ ማለት ነው መተን እዚህ ኢትዮጵያ ገብተን ቶሎ ብለን ደግሞ መልሰን ለምን ወደ እንመለሳለን? ለምን ወደ ስደት? በዚህ ይሆናል ማለት ነው። ትንሽ አንዳንድ ነገር ካየሁትም በቃ አለ አይደለ አንዳንድ ከታዘብኳቸው ነገሮች ለእናንተ ትምህርት ሊሆን ስለሚችል ለእኔ የጠቀመኝ ነገር ነው ለእናንተ ይጠቅማል ብዬ የምነግራችሁ ማለት ነው። እና ምንድነው እዚህ መተን ቶሎ የምንመለስበት ምክንያት ሁሉ ነገር አንዴ እናሟላ እንላለን። በተለይ ደግሞ በቃ የሚያልቅ አይመስለንም ወጪ ስናወጣ ማለት ነው። የሆነ ወጪ ራሱ ስናወጣ ማለት ነው በፕሮግራም ሊሆን ይገባል። የቤት አስቤዛም ከሆነ በቃ ይሄን ከገዛን በቃ ሁሉም ግዴታ መሟላት የለበትም ማለት ነው። ሁሉም ቀስ እያለ ነው፣ ቀስ በቀስ ትንሽ ዋናውን ነገር እየገዛችሁ እንደ ቤታችን። እንደዛ ካልሆነ ያው ተመልሰን ያው ስደት የሚያስከደን ነገር ያጠቃቀም ችግር ነው። እንደገና ደግሞ በስናገባ ደግሞ በቃ ፍቅር ያሸንፋል እንልና ዝም ብለን በቃ ምንም እኛን የማይረዳን ሰው እናገባለን። በጣም ይቅርታ ይሄን ስል ማለት ነው። እንደዚህ ይሆናል። ፍቅር አያሸንፍም፣ ገንዘብ ነው የሚያሸንፈው። አትሸወዱ። ገንዘብ ካላችሁ ሁሌም ተፈላጊ ናችሁ፣ የእውነት ማለት ነው። በቃ ይሄ ፍቅር ብሎ አንቺ በሌለሽ ጊዜ ማንም ዞር ብሎ የሚያይሽ የለም ማለት ይኖራል ኦሬዲ። ነገር ግን ማን እንዲያለው ማን ሲኖርሽ ተከብረሽ በቃ ትኖሪያለሽ። ፈላጊሽ ራሱ ብዛት አትጠይቁኝ ማለት ነው። ስለዚህ መጠንቀቅ ያስፈልጋል። ስታገቡ የሚረዳችሁን ሰው አግቡ። ቢያንስ በቃ ፍቅር ያሸንፋል። ፍቅር ምንም አያሸንፍም። አመቻችቶ የራሱን አንቺ ጋር ያን ቀን አሳልፎ ከዛ ደግሞ የአንቺ ሲያልቅ ወደ ያላት ነው የሚሄደው። ፍቅር ያሸንፋል እያላችሁ ዝም ብላችሁ 5 ለለው ወንድን አታግቡ። የሆነስ ማለት ነው። በቃ ይሄ ለሁላችንም ማለት
ቢያንስ አብዛኛዎቻችሁ ይሄ ነገር ሊደርስባችሁ ይችላል። ነገር ግን ሁሉም ሰው አንድ አይደለም እንላለን። ደግሞ በጣም ትልቅ ስህተት ማለት ነው። አንድ ነው፣ ሁሉም አንድ ነው። አትሸወዱ። አንዳንዶች ከመቶ 10% ደግሞ ያንኑም ከበዛ ግን 5% ቢኖር እንጂ ከአሁን ላይ ማለት ነው ምን አላት የት ነው የሰራቸው ስንት ዓመት ሰርታለች ብሎ የማይጠይቅ ሰው አለ ብላችሁ አትሸወዱ። ፍቅር ያሸንፋል እያላችሁ ምንም የሌለውን ጋር አንድ ሰሞን የእናንተ ሲያልቅ ወደ ሌላ ሲያልቅ ተመልሳችሁ ወደ ስደት፣ ይሄ በጣም ስህተት ማለት ነው። ስለዚህ እንደዛ ሳይሆን እንዳይሆን ማለት ነው ጠንቅቅ ልትሉ ይገባል። ገንዘባችሁን እንቅ ስስታም ቢሏችሁ ምን ቸገራችሁ? አዎ የለኝም አስቤዛ ሲያልቅም ግዛ በሉት። ያገባሽ ሊያስተዳድርሽ ነው። ስለዚህ እንደዚያ እስከሆነ ድረስ ያንን ነገር እናንተ ማሰብ አለባችሁ። ፍቅር ያሸንፋል እያልን ዝም ብለን የራሳችንን እንጨርሳለን። ተመልሰን ደግሞ ወደዛው በወራችን ወርም ተቆየን ጥሩ ነው ማለት ነው። ስለዚህ ይህንን ነገር ታሳቢ እያደረግን በቃ በሀገራችን ላይ ለመኖር ከፈለግን ማለት ነው። ሁሌ ስደት የምር ይሰለቻል እኮ በጣም ነው የሚሰለቸው። መለወጥም መሰለስ ብቻም አይደለም። በሀገርም ያው በአቅማችን ከሰራን ልንለወጥ እንችላለን፣ ደግሞ እንችላለን እንለወጣለን። ስለዚህ በቃ ብዙ አላበዛባችሁ። ተመልሶ ላለመሄድ ይህንን አድርጎ ማለት ነው። በቃ አሁን ጠቅልለን እንመጣለን። እዚህ በወራችን ተመልሰን ፓስፖርት ልናወጣ እንመለሳለን። ይሄ ለምን? ይሄ ምንድነው የሆነው? እቅድ ያለማውጣታችን። በእቅድ መመራት አለብን። በቃ ይሄን ነገር ለዛ አወጣለሁ ካል በዛ ነገር ብቻ ያችን ብቻ፣ ከዛ ውጭ አለማውጣት፣ ሴቭ ማድረግ። ስታገቡም ያው እንደነገርኳችሁ እናንተን የሚረዳችሁ ትንሽ አለው የሚረዳችሁ። ዝም ብላችሁ በቃ አሁን አብዛኛው ምንም የሌለው ነው። ይቅርታ አድርጉልኝና ማለት ነው። በቃ ሞቼልሽ ወደድኩሽ የኔ ፍቅር ምናምን በቃ ብዙ ነገር ይልሻል። የሌለውንም አለ ሊል ይችላል የሚልም አለ ደግሞ። ስለዚህ እኔ የምነግራችሁ በቃ ገጠመኝ እንደገጠመኝ ምናምን ሊሆን ይችላል። ለእኔ የጠቀመኝን ነገር ለእናንተ የሚጠቅማችኋል ብዬ ስላሰብኩኝ ነውና እንደዛ አድርጉ። በቃ ዝም ብላችሁ ፍቅር ያሸንፋል ብላችሁ የሌለው ነው እንዳታውቁ። ከዛ እንደዛ ሲሆን ነው ተመልሳችሁ የምትሄዱት። ይሄ ደግሞ የታወቀ ነገር ነው ማለት ነው። እና እላችኋለሁ ውዶችዬ፣ በሌላ ርዕስ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።